የጻድቃን ምስክራቸው እግዚአብሔር ነው። የእግዚአብሔር ምስክሮቹ ጻድቃን ናቸው። ስለ እግዚአብሔር ምስክር ሆኖ እንዲያልፍ ማንኛውም ክርስቲያን ግዴታ አለበት። በምድረ በዳ የሚጮህ የአዋጅ ነጋሪ ቃል በፊትህ ይመጣል ተብሎ የተነገረ ለኢየሱስ ክርስቶስ ነበር። መንገድ ጠራጊና አዋጅ ነጋሪም ተብሎ ደግሞ የተነገረለት መጥምቀ መለኮት ቅዱስ ዮሐንስ ነበር። እንደ ተጻፈለት የኖረ መጥምቀ መለኮት ቅዱስ ዮሐንስ ነው ማለት ነው። ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። ለዚህ ዕለት ለዚህ ሰዓት ያደረሰን ለምስጋና ለአምልኮ የሰበሰበን በቤቱ ከመሰብሰባችን የተነሳ በቅዱስ መንፈሱ ሁላችንንም ሕይወታችንን ያደሰልንና የባረከልን ደጅ ለምትጠናው ነፍስ የሚያሻትን ሁሉ የሚያደርግላት በረከት ለጎደለባቸው በረከትን የሚሰጥ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ዝንቱ ውእቱ ማኅቶት ዘያሐቶ ያበር፣ የሚያበራ መብራት ይህ ነው። ወአንትሙሰ ፈቀድክሙ ትትፈስሑ በብርሃኑ፣ እናንተም በብርሃኑ ጥቂት ጊዜ ደስ ይላችሁ ዘንድ ወደዳችሁ። በዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ የሰጠው ምስክርነት እንዲህ የሚል ነበር። የሚነድና የሚያበራ መብራት ይህ ነው አለው። ዮሐንስን ሲገልጠው ነው። እስኪ በሉት፣ የሚነድና የሚያበራ መብራት ይህ ነው። የዛሬውን ትምህርታችንን በዚህ ኃይለ ቃል እንጀምራለን። የአባቶቻችን አምላክ እግዚአብሔር ከቅዱሳኑ በረከት የተነሳ እንዲባርከን በመካከላችንም ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ምስክር ሆኖታል። ዮሐንስም ለክርስቶስ ምስክር ሆኖ መጥቶለታል። የጻድቃን ምስክራቸው እግዚአብሔር ነው። የእግዚአብሔር ምስክሮቹ ጻድቃን ናቸው። የጻድቃን ጉባኤ ስለ እግዚአብሔር ይናገራል፣ እግዚአብሔርም ደግሞ ስለ ጻድቃን ይናገራል። የአብርሃም የይስሐቅ ምስክራቸው የአብርሃም የይስሐቅ የያዕቆብ ምስክራቸው እግዚአብሔር ነው። ራሱ መድኃኒታችን ኢየሱስ ክርስቶስ ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ይናገር ይመሰክር ነበር። የአብርሃም የይስሐቅ የያዕቆብም ደጅ ጥናትና የብዙ ዘመን ድካም የክርስቶስን መምጣት በመጠባበቅ ላይ የተመሰረተ ነበር። ወገኖቼ እግዚአብሔር ቅዱሳኑን ይገልጣቸዋል፣ ቅዱሳኑ ደግሞ እግዚአብሔርን ይገልጡታል። ቅዱሳን ማለት እግዚአብሔር የሚገልጣቸው እግዚአብሔር የሚገለጥባቸው ናቸው ማለት ነው። በሕይወታቸው በሕይወት ዘመናቸው ሳሉ እግዚአብሔርን ያገለግላሉ፣ ለእግዚአብሔር ምስክር ሆነው ያልፋሉ። የማንኛውም ክርስቲያን ሕይወት የተመሰረተው በዚህ ላይ ነው። ስለ እግዚአብሔር ምስክር ሆኖ እንዲያልፍ ማንኛውም ክርስቲያን ግዴታ አለበት። ማንኛውም ሰው በአላውያን ዘንድ ተከሶ ቀርቦ በመናፍቃን ፊት ተከራክሮ ምስክር መሆን እንኳን ባይቻለው በሕይወት ዘመኑ በሚያደርጋት በሚሰራት የክርስትና ስራ እግዚአብሔርን የሚገልጥ ለእግዚአብሔር ምስክር የሚሆን ስራ እንዲኖረው ይገደዳል፣ ይጠበቅበታል ማለት ነው። በኑሯችን ሁሉ እግዚአብሔር ሊገለጥበት ግዴታ ነው። እግዚአብሔርን የማይገልጥ ለእግዚአብሔር ምስክር የማይሆን ኑሮ ለማናችንም ሊኖረን አይገባም ማለት ነው። ይሄ ማለት ክርስቲያኖች እግዚአብሔር የሚሰበከው አውደ ምሕረት ላይ ብቻ አይደለም ማለት ነው። እግዚአብሔር የሚገለጠው ስለ እግዚአብሔር መናገር የሚቻለው የትኛውም ቦታ ላይ ነው። በየትኛውም አይነት ቋንቋ በምልክትም ይሁን በልሳን ባነጋገር እግዚአብሔርን ልንገልጥ እግዚአብሔርን ልንሰብክ ይገባናል ማለት ነው። ስለ እግዚአብሔር ምስክር እንድንሆን አምላካችን እግዚአብሔር የበቃን ያድርገን። ዮሐንስ ለክርስቶስ ምስክር ሊሆን የመጣ ነው። እንዲያውም በፊቱ መንገድ እንዲጠርግ የተላከ መልእክተኛም እንደሆነ አስቀድሞ በነቢያት የተነገረለት፣ በኋላም እንደተጻፈለት በመጽሐፍ እንደተነገረለት ነቢያት እንደተናገሩለት በዚያ ልክ ሆኖ የተገኘ የተነገረለትን ያደረገ ታላቅ ነብይ ነው ዮሐንስ። በመጽሐፍ እንደተጻፈለት የሚኖር ሰው እንዴት ምስጉን ነው በእውነት ክርስቲያኖች።
አሁን ብዙዎቻችን እኮ የተቸገርነው በልክ መኖር ነው አይደል? ያቃተን ያልቻልነው በመጽሐፍ እንደተጻፈልን መሄድ ነው ያልቻልነው። በመጽሐፍ የተጻፈለትን ሆኖ መገኘት እንዴት መልካም ነው በእውነት። ለዛውም ከብዙ ዘመን በኋላ ትንቢቱ ከተነገረ ከብዙ ዓመት በኋላ ነው ዮሐንስ የመጣው። ከኢሳይያስ 700 ዓመት ይርቃል ዮሐንስ። ኢሳይያስ እነሆ በፊቴ የሚሄድ መንገዴን የሚጠርግ መልእክተኛዬን እልካለሁ፣ እፌኑ መላኬ ቅድመ ገጼ፣ በፊቴ መልእክተኛዬን እልካለሁ ወይም በፊትህ መልእክተኛን እልካለሁ ተብሎ የተነገረለት ዘይጸይፍ ፍኖተከ፣ መንገድህን የሚጠርግ መልእክተኛ እልካለሁ። ቃለ ዓዋዲ ዘይሰብክ በገዳም፣ በምድረ በዳ የሚጮህ የአዋጅ ነጋሪ ቃል በፊትህ ይመጣል ተብሎ የተነገረ ለኢየሱስ ክርስቶስ ነበር። መንገድ ጠራጊና አዋጅ ነጋሪም ተብሎ ደግሞ የተነገረለት መጥምቀ መለኮት ቅዱስ ዮሐንስ ነበር። በትንቢት የተነገረለትን ያንኑ አይነት ሰው ሆኖ ነው የመጣው ዮሐንስ። ያንኑ አይነት ሰው ሆኖ ነቢያት እንዳዩት ሆኖ ነው የተገኘው ማለት ነው። ስለዚህ በመጽሐፍ ከተጻፈው ምንም ያላጎደለ እንደተጻፈለት የኖረ መጥምቀ መለኮት ቅዱስ ዮሐንስ ነው ማለት ነው። እንደተጻፈው እንደታዘዝነው እንድንኖር አምላካችን እግዚአብሔር ይርዳን። እንደ መጽሐፉ ቃል ብንኖር ወንድሙን የሚጠላ ወንድም ይኖር ነበር? እንደ መጽሐፉ ቃል ብንኖር ኖሮ በእውነት መገዳደል ይኖር ነበር? እንደ መጽሐፉ ቃል ብንኖር ረሃብ፣ በሽታ፣ ስቃይ በሕዝብ ላይ ይፈጠር ይታይ ነበር? እንደ መጽሐፉ ቃል ብንኖር ክፉ ገዢዎችን ልኮ እግዚአብሔር ያስጨንቀን ነበር? እንደ መጽሐፉ ቃል ብንኖር በእውነት በካህናቶቻችንም በነገስታቶቻችንም ላይ እንድናንጎራጉር እንገደድ ነበር? እንደዛ አይሆንም እኮ ነበር ወገኖቼ። ስለዚህ የጎደለን ምንድነው ካላችሁን በመጽሐፍ ቃል አለመኖራችን ነው። እንደ መጽሐፍም አለሚኖሩ ሰዎች እኮ ዮሐንስ ምስክር ነው። እግዚአብሔር ምንም ነገር እንደማያሳጣቸው እንደማያጎልባቸው የዮሐንስ ኑሮ ምስክር አይሆናችሁም እንዴ? ሌላ ምስክር ለምን እፈልጋለሁ? ዮሐንስ እናቱ የሞተችው እኮ ገና በ5 ዓመቱ ነው አይደል እንዴ? ማን አሳደገው? እግዚአብሔር በምድረ በዳ አሳደገው። ወደ ምድረ በዳ መውጣቱን ቅዱስ ሉቃስ መዝግቧል። በሉቃስ ወንጌል ምዕራፍ 1 ቁጥር 80 ላይ ስንመለከት ወደ ምድረ በዳ እስከወጣ ለሕዝብ እስከታየበት ጊዜ ድረስ በምድረ በዳ ኖረ ነው የሚለው ወንጌላዊው። ለሕዝብ እስከተገለጠበት ጊዜ ድረስ ያ ማለት 30 ዓመት ሞልቶት እስኪመጣ ድረስ እስኪገለጥ ድረስ በሕዝብ መካከል የኖረው ከሕዝብ ከተለይቶ ነበር። ኑሮውም ተአምራዊ ነው። ሲወለድም ከጽንሱ ጀምሮ ተአምራዊ ነው። ሲወለድ ሲጸነስ የአባቱን አፍ ዘጋ። በብስራተ መልአክ መጸነስ በሌሎችም አለ። በሱ ዘንድ ግን የሚገርመው ሲጸነፍ የአባቱን አፍ የዘጋ ነው። በማኅፀን ሳለ ደግሞ ለንጉሠ ሰማይ ወምድር ለኢየሱስ ክርስቶስ የባህሪ ስግደት፣ ለንግሥተ ሰማይ ወምድር ለእመቤታችን ለድንግል ማርያም የጸጋ ስግደት መስገድ የቻለ ማቅረብ የቻለ ታላቅ ነቢይና ሐዋርያ ነው። በማኅፀን ሳለ መስገድ እንደምን ያለ ነው በእውነት ክርስቲያኖች። መንፈስ ቅዱስ ከእናቱ ማኅፀን ጀምሮ ሞላበት የተባለው ይህ ሰው ገና በማኅፀን ሳለ አንፈራጸ ጓል በውስተ ከርሴ በፍስሐ አለች እናቱ። በደስታ ጽንሱ በማኅፀኔ ምን አለ ዘለለ የተባለለ ታምራቱ ከዚያ ነው የሚጀምረው እስከ መጨረሻው ድረስ እስከዚህች ቀን ድረስ ዛሬ ራሱ ተገኘ የተባለበት ወይም ተረክቦተ ርዕሱ ተብሎ የሚነገርበት ቀን ነው። እስከዚህች ቀን ድረስ ሕይወቱ በታምራት የተሞላ ነው። በምን የተሞላ አየው? በመጽሐፉ ቃል ስንመራ ሕይወታችን በተአምር የተሞላ ነው የሚሆነው። አስገራሚ ኑሮ መኖር ይቻላል። ዓለምን አስደናቂ ልናደርጋት እንችላለን እኮ ወገኖቼ። እንደ እግዚአብሔር ቃል ስንኖር፣ በተጻፈልን ስንኖር፣ ያመነውን አምላክ ስንታመንለት። አሁን እኮ አማኝ ነን እንጂ ታማኝ አይደለንም። ብዙዎቻችን እንደዛ ነን። እናምናለን ግን አንታመን። ሃይማኖት እኮ ማለት ማመንንና መታመንን አጣምሮ የያዘ ጉዳይ ነው ወገኖቼ። ማመናችን በአንደበታችን ይገለጣል። እናመሰግናለን፣ እንቀድሳለን፣ እንቆርባለን። መታመናችን ግን ከወዴት አለ ወገኖቼ? በምን ይገለጣል? ምክንያቱም አስራት በኩራቱን እንሰርቃለን፣ ነዳያንን በረሃብ ሲገረፉ ዝም እንላለን፣ እርስ በርሳችን እንበላላለን፣ እንተማማለን። ስለዚህ መታመናችን ከወዴት አለ ወገኖቼ? እግዚአብሔር ለቃሉ የታመነ ነው። እኛ ግን ለእግዚአብሔር ቃል የታመን አይደለንም። እግዚአብሔር ቃሉን ባደራ ቢሰጠን ቃሉን የበላን እኛ አይደለን እንዴ? እንደ ቃሉ መኖር አልቻልንም። ከዚህ የተነሳ ምድራችን ታምራት የራቃት ሆነች ማለት ነው።
ዮሐንስ ግን ገና በማኅፀን ሳለም ታምራት ያደርግ የነበረ እንደውም እናቱ በመንፈስ ቅዱስ እንድትሞላ ምክንያት የሆነ በዮሐንስ መጸነስ እኮ ነው የኤልሳቤጥ መንፈስ ቅዱስ ሞላባት የተባለችው። ለእናቱ ሳይቀር መንፈስ ቅዱስ እንዲያድርባት እንዲያርፍባት ያደረጋት ዮሐንስ አይደል? እንዲህ አይነት ጽንስ እንዲህ አይነት ልጅ ያገኘች እናት እንደምን የተባረከች ናት በእውነት። እግዚአብሔርን ደጅ የምትጠና እናት እንዲህ አይነት ልጅ ታገኛለች። በልጆቻችሁ ተማራችሁ ይሆን? በልጆቻችሁ አዝናችሁ ይሆን? በልጆቻችሁ አልቅሳችሁ ይሆን? እንዳሰባችሁት አልሆን ብለዋችሁ እንደተመኛችሁት አልሆን ብለዋችሁ ያዘናችሁ ሰዎች ልትኖሩ ትችላላችሁ። ምናልባትም ይሄ ልጅሽ እንዲያረገኝ ይሄ ልጅ እንዲያረገኝ ተብላችሁ አንገታችሁን ደፍታችሁ ሊሆን ይችላል። ወገኖቼ እግዚአብሔርን ያሳዘንኛ በልጆቻችን ደስ ይበለን። አሁን እኛ በእውነት በልጆቻችን ደስ ሊለን ይገባል። እግዚአብሔርን ስንት ቀን አሳዘነን የለን? እግዚአብሔርን ስንት ቀን አሳፍረን የለን? ለዚህ እኮ ይሆናል ምናልባትም በልጆቻችን ደስ ያልተሰኘ ነው። ለዚህ እኮ ይሆናል ምናልባት ልጆቻችንን እኛን መምሰል ያልቻሉት። እኛ እግዚአብሔርን አንመስልማ። እኛ እግዚአብሔርን ካልመሰል ልጆቻችን እኛን እንዴት ሊመስሉ ይችላሉ? እንዴት ትጠብቃላችሁ? ኤልሳቤጥ ከእግዚአብሔር ደጅ ጠንታ ያገኘችው ልጇ በእርጅና ዘመኗ መንፈስ ቅዱስን እንድትሞላ አደረጋት። መላ መንፈስ ቅዱስ ላይ ለኤልሳቤጥ በኤልሳቤጥ መንፈስ ቅዱስ ሞላባት አደረባት ተብሎ ነው የተነገረው። በማኅፀኗ የሚከናወነውን ሁሉ ታውቅ ነበር። በፍስሐ አለች። ጽንሱ በማኅፀኔ በደስታ ምን አለ መዝለሉን እንዴት አወቀች? አንድ እናት ጽንስ ታውቆ ወይም ታውሶ ሲያደርግ እናቶች ሊያውቁ ይችላሉ። ግን በደስታ ለመሆኑ ምን ማረጋገጫ አላቸው? እሷ ግን በመንፈስ ቅዱስ ተገልጾላት በምን ዘለላለች? በደስታ ዘለላለች። ለልጆቻችንም ለኛም ደስታ ይሆን ዘንድ እግዚአብሔርን ደስ ማሰኘት ይቀድማል። ወገኖቼ ልጆቻችሁም እናንተም ከሐዘን ነፃ ትሆኑ ዘንድ እግዚአብሔርን ደስ የሚያሰኙት ሊኖረን ይገባል። የዮሐንስ እናት እንደዚያ ስለነበረች ነው ልጇ በማኅፀን ሳለ ሳይቀር በደስታ የዘለለው። ተወልዶም በብርሃን ያደገው በተአምራት አደገ ያልኳችሁ ለዚህ ነው። እናቱ ከሞተች በኋላ ጡቷን ታጠባው የነበረችው ቶራ ወይም አጋዘን የተባለችው አውሬ ስለነበረች ነው። አየው እግዚአብሔር የምትለብሰውን ልብስ የምትበላውን መብል እግዚአብሔር እንደሚያዘጋጅልህ አየህ አይደል? ማመን ማለት እንዲህ አይደል እንዴ ወገኖቼ? ሰው በጉልበቱ ምድርን ሊያለመልማት ይችል ይሆናል። በሃይማኖቱ ከሚያደርገው ግን በላይ አይደለም። ሰው በጉልበቱ ባለጠጋ ሊሆን ይችላል። በሃይማኖቱ ከሚያገኘው በታች ነው። በሃይማኖቱ ከዛ በላይ መሆን ይችላል። ሰው በጉልበቱ ምድራዊ ሀብት ነው የሚያገኘው። በሃይማኖቱ ግን ሰማያዊ ጸጋ ነው፣ ሰማያዊ ሀብት ነው የሚያገኘው፣ ሰማያዊ በረከት ነው የሚያገኘው። እንደ መላእክት ነው የሚሆነው። በጉልበታችሁ ብትወጡ ብትወርዱ እንደዚህ ዓለም ባለጸጎች ነው የምትሆኑ። የምትተካከሉትም ከዚህ ዓለም ባለጸጎች ጋር ነው። ቢሊየነርም ሚሊየነርም ብትሆኑ በዓለም ያሉ ባለጠጎችን ነው የምትመስሉ። እንደ ገሌ ሆነ ወይም ከገሌ ክብረ ወሰኑን ወሰደ ነው የምትባሉት። በሃይማኖት ግን ከመላእክት ጋር ነው የምትወዳደሩት። ከሚካኤል ከገብርኤል ጋር ነው እኮ የምትነጻጸሩት። ንጽጽሩ እንደዚያ ነው። ዘመላእክት ይሰግዱ ሎቱ ይለዋል ኃይለ ሰማያት ይሰግዱ ሎቱ ቅዱስ ያሬድ ቅዱስ ዮሐንስን ሲያመሰግነው የሰማይ ኃይላት ይሰግዱለታል ይለዋል። እንዲህ እስከ መሆን ድረስ የደረሰ መላእክትን በክብር የተካከለ ከመላእክት በክብር የበለጠ መሆን ነው በሃይማኖት። ና ዮሐንስን ይህች ቶራ እየታለበችለት እንዲያደግ ያደረገው እግዚአብሔር ነው። በታምራት አደገ ያልኳችሁ ለዚህ ነው። ምናልባት በገድል ስለተጻፈ ይሄ ውሸት ነው መስሎ የሚታያቸው ሰዎች ካሉ ወደ ሮም ብንሄድ ሮማውያን ሮም ከተማ ስትመሰረት በሁለት ወንድማማቾች ነው የተመሰረተችው። ሁለቱም ወንድማማቾች ደግሞ ያደጉት በምድረ በዳ ቶራ እየታለበላቸው ነው። አውሬ ነች ያሳደገቻቸው። ይሄንን የኛም ሀገር ሊቃውንት የሮሜን መልእክት ሲተረጉሙ ይተርኩታል። ሮምን ብትሄዱ ሮም ራሱ ሮማውያን በታሪካቸው ይሄን ያስተምሩታል። ለህፃናት በትምህርት ቤት ደረጃ ከሚያስተምሯቸው መጻሕፍት ላይ ቴክስት ቡክ ነው የሚባለው እዚያ ላይ ከሚተረኩ ህፃናት ከሚማሩት ታሪክ አንዱ ይሄ ነው። ሮማውያን አውሬ አጥብታ አሳደገቻቸው አባቶቻችንን ብለው ያምናሉ።
ለአንዳንድ ሰዎች እንደው ተረት እንዳይመስላቸው ብዬ ነው። በሮም ከተማ ትልቁ ብሔራዊ የእግር ኳስ አርማ ብትመለከቱት የአውሬ ጡት የሚጠቡ 2 ሕፃናት ናቸው። ስለዚህ ይሄ ታሪክ በዓለማውያንም ዘንድ እንኳን ተቀባይነት ያለው ዮሐንስ የተደረገለት፣ እኛ በዮሐንስ ታሪክ ነው የምናውቀው፣ እነሱ ደግሞ በራሳቸው ታሪክ ነው የሚያውቁት። እንዲህ አድርጎ እግዚአብሔር ሕፃኑን አሳደገ፣ ብላቴናውን አሳደገ። እንዲህ አድርጎ ያሳደገውን ብላቴና ደግሞ ለሌላ አገልግሎት ወደ ከተማ ላከ። ወደ ከተማ ሲመጣ ልብሱ የግመል ጠጉር ነው፣ መታጠቂያውም ጠፍር ነው፣ ምግቡም የበረሃ አንበጣ ነው ወይም የበረሃ ማር ነው። እንዲህ ሆኖ መጣ። ሰው የሚበላውን ሳይበላ፣ ሰው የሚኖረውን ኑሮ ሳይኖር መጣ። ሰው እንደሚበላው ባይበላም፣ ሰው እንደሚለብሰው ባይለብስም፣ እግዚአብሔርን ማገልገል ግን የተፈጠረለት ዓላማ ነውና በምድረ በዳ ንስሐ ግቡ እያለ እየሰበከ መጣ ይላል። ተመልከቱት። ብንበላም ባንበላም እግዚአብሔር አምላካችን ነው ወገኖች። ደስ ቢለንም ባይለንም እግዚአብሔር ግን አምላካችን ነው። ቢሰጠንም ባይሰጠንም፣ ቢሞላልንም ባይሞላልንም እግዚአብሔር ግን ምናችን ነው? ሁላችሁም በሉ፣ እግዚአብሔር ምናችን ነው? አምላካችን ነው። ቢኖረንም ባይኖረንም ነው ወገኖቼ። ሲኖረን ብቻ አይደለም፣ ሲከፋንም ደስ ሲለንም እግዚአብሔር ምናችን ነው? አምላካችን ነው። ሁልጊዜም ነው መሆን ያለበት። ዮሐንስ እንደ ሰው ባይኖርም፣ ሰው የሚበላውን ባይበላም የእግዚአብሔርን ጸጋ ተመግቦ አድጓላ። በሕይወት ለምን ወገኖቼ፣ ሰዎች ያተረፉትን እንጀራ ነው ማትረፍ ያልቻልነው እንጂ እግዚአብሔር ግን ይህንን ነፋስ እንዳንመገበው ከልክሎናል። እግዚአብሔር ከባለጸጎች የተለየ ፀሐይ ነው ለእኛ ለድሆች ያወጣልን። እግዚአብሔር በዚች ምድር ላይ ከባለጠጎች እኩል ኖረን እንድንሞት አልፈቀደልን። ምናልባት በዚህ ምድር ላይ ባለጠጋና ድሃ ተብለን ብንለያይም እንኳን በእውነት እግዚአብሔር ግን ሊያደርግልን ከሚገባው ነገር ምን ያጎደለብን ነገር አለ? በእግዚአብሔር ላይ የተቀየምነው ያኮረፍነው ለምንድን ነው ታዲያ? ክርስቲያኖች ሃይማኖታችንን የተጠራጠርነው ለምንድን ነው? ወደኋላ ያልነው ከአገልግሎት የተለየ ነው ለምንድን ነው? ሕይወት ከምናገኝባት ደጅ የራቅነው ለምንድን ነው? እንጀራ ባለመብላታችን እያንጎራጎር በማጣታችን ምኞታችን ባለመሳካቱ የራቅን በጣም ብዙ ሰዎች ልንኖር እንችላለን። ግን ወገኖቼ ሲኖርም ሳይኖርም ሲሞላም ሳይሞላም እግዚአብሔር ምናችን ነው? አምላካችን ነው። ይሄ ማለት ሁልጊዜ እናመሰግነዋለን። ዘልፋ አኩቶ ለእግዚአብሔር ነው። ሁልጊዜ እግዚአብሔርን አመሰግነዋለሁ ነው የምትል አንዲት የጻድቃን ነፍስ ሁልጊዜ ትላለች። በመከራም ውስጥ ሆና ማለት ነው። ማመስገን ግዴታ ነው። በዚያ ዘመን የነበሩ ባለጠጎች ወይም በቤተ መቅደስ የተሾሙ ካህናት የረሱትን አምልኮተ እግዚአብሔር በምድረ በዳ ያለው ዮሐንስ ይዞት ነበር። ከተደረገልን ከኛ ይልቅ እኮ ያልተደረገላቸው ብዙዎች እግዚአብሔርን በምድረ በዳ ያመልኩታል አይደል እንዴ? ቤተ ክርስቲያን በየቀኑ ከምናገኝ ከኛ፣ መምህራንን በየቀኑ ከምናገኝ ከኛ በዓመት አንድ ቀን ካህንም ያገኙ ሰዎች የተሻለ ሃይማኖት ይገኝባቸዋል እኮ። የተሻለ ሁሉ ነገር ከተሟላልን ከኛ ይልቅ ቤተ እግዚአብሔር ለመምጣት ካህን ለማግኘት ሩቅ መሄድ የማይጠበቅብን ከኛ ይልቅ ካህን ማግኘት ጭንቅ የሆነባት ቦታ ላይ የሚኖሩ ሰዎች እግዚአብሔርን የበለጠ ይፈሩታል። እኛ ግን እግዚአብሔርን መፍራታችን ወዴት አለ ወገኖቼ? ይህን ሁሉ አድርጎልን እግዚአብሔር ካህን ሾሞልን፣ ወንጌል አጽፎልን ጽፎልን፣ ሰባኪ መድቦልን፣ እግዚአብሔር አዘጋጅቶልን፣ የምንበላውን የምንጠጣውን ሰጥቶን እግዚአብሔርን መፍራታችን ወዴት አለ? በዚያ ዘመን ዮሐንስ በተነሳበት ዘመን የነበሩ ካህናት መቅደሱን ለራሳቸው አገልግሎት ለራሳቸው ጥቅም አውለውት ነበር። ዛሬ እንዳጋጣሚ ሆኖ ምኩራብ ነው ሰንበቱ። ካህናቱን የገሰጸበት ዕለት ነው ማለት ነው። ካህናቱ በዚያ ዘመን 3 ነገር ይነግዱ ነበር። ርግብ፣ በግ እና በሬ ይሸጡ ነበር። ስንት ነገር? 3 ነገር ይሸጡ ነበር። በሬ፣ ርግብና በግ ይሸጡ ነበር። ወይም ርግብና ዋኖስ አንድ ላይ አሉ። እነዚህም ይሸጡ ነበር። ለመስዋዕት የሚመጡ ናቸው። ርግብና ዋኖስ ለድሃ መስዋዕት፣ በጉና በሬው ደግሞ ለሌላ አገልግሎት በሌላ መስዋዕት በኩል ይመጡ የነበሩ ናቸው። ለመስዋዕት የሚሆነውን እያተራረፉ እየሸጡ ይጠቀሙ ነበር። መባ ቤተ እግዚአብሔሩን
እንዲሁም ደግሞ ወርቅና ብርም ሲገባላቸው ወርቁን አንዱን በሁለት ወርቁን በብር ብሩን በወርቅ እየለዋወጡ ይኖሩ ነበረ ካህናቱ እንጂ የእግዚአብሔርን ቃል ረስተውት ነበረ። ጨርሶ አምልኮተ እግዚአብሔር የተዘነጋበት ዘመን ነበር። ዮሐንስ የመጣበት ዘመን ከምድረ በዳ አያችሁ። አምልኮተ እግዚአብሔር እንዲህ በተዘነጋበት ቤተ መቅደስ አገልግሎቱ በተለወጠበት ዘመን ነበር የመጣው ማለት ነው። ነበረ ዮሐንስ የተነሳው። እግዚአብሔር ለራሱ ሰው አስነሳ። ኃጢአት በካህናቱ ላይ ሳይቀር ገና በታየችበት ዘመን፣ ዓለማዊነት በካህናቱ ላይ ሳይቀር በጣም በገነነበት ዘመን እግዚአብሔር ምን አስነሳ? ካህን ከሩቅ ከምድረ በዳ መጣ ማለት ነው። ዮሐንስ በአይሁድ ቤተ መቅደስ ውስጥ ገብቶ አላገለገለም። ምክንያቱም በርኩሰታቸው እንዳይተዳደፍ ከኃጢአታቸው እንዳይሳተፍ እግዚአብሔር ጠብቆ በምድረ በዳ አሳድጎት ስለነበረ ነው። ተመልከቱት። ለምንድን ነው በምድረ በዳ የሚወደውን ዮሐንስ ያኖረው ልትሉ ትችሉ ይሆናል። ግን እየጠበቀው እኮ ነው። ከካህናቱ ኃጢአት ከካህናቱ ክፋት የተነሳ እየጠበቀው ነበር። መቅደሱም ለሱ አገልግሎት የሚመጥን ስላልነበረ ነው። እመቤታችን እንኳን በቤተ መቅደስ 12 ዓመት ከኖረች በኋላ አስወጥቶ አይደል የወሰዳት እግዚአብሔር? ለሌላ ሰው እንድትታጭ አድርጎ ከቤተ መቅደሱ ይልቅ ቤተ ዮሴፍ የዮሴፍ ቤት የከበረ ስለነበር አይደል እንደወጣ ሄደችው? ለዚህ ነበር እኮ ዮሐንስንም በዛው ጠበቀው። እነሱ ግን የቤተ መቅደሱን ዓላማ አስተውት ዓለማዊ ግብር ይፈጽሙበት ነበር። ሁላችንም እኮ ነው ዓለማዊ የሆነው ክርስቲያኖች። መነኩሴውም፣ ቄሱም፣ ምዕመኑም ሁላችንም እኮ ነው ወደ ዓለም የመጣ ነው። ሁላችንም ስለዚህ ዓለም ነው የምንጨነቀው። ሁላችንም የምናወራው ፖለቲካ ነው። ሁላችንም የምንነጋገረው ምድራዊ ነገር ነው። ሁላችንም የምናወርደው ስለምንበላው ስለምንጠጣው ነገር ነው። ሁላችንም የምናሰማምረው ሰውነታችንን ስለምንሸፍንበት ገላችንን ስለምንሸፍንበት ልብስ ነው። ወገኖቼ ስለ ጽድቃችን መነጋገሩ መጨነቁ ወዴት አለ? በከተማ ውስጥ ስለበዛው ኃጢአት ተጨንቀን እናውቃለን? በከተማ ውስጥ ስለበዛው መገዳደል ስለበዛው ዝሙት አስበን እናውቃለን? ተነጋግረን እናውቃለን? ይሄን ለማስቆም አስበን እናውቃለን? የምንነጋገረው የምንጨነቀው ስለ ምድራዊው ስለ ኃላፊው መብልና መጠጥ ስለ ምድራዊ ጉዳይ አይደል እንዴ? አጀንዳችን እሱ ከሆነ ቆይቶ የለም እንዴ? እርስ በርሳችን ነገር እግዚአብሔር መጫወቱ መነጋገሩ ወዴት አለ? እርስ በርሳችን እግዚአብሔር ያደረገውን ታምራት ማውራቱ ወዴት አለ? ለትውልድ ሃይማኖትን ለማስቀጠል እየሰራን ያለነው ስራ ወዴት አለ? ወገኖቼ እነዚያም ካህናት በዚያ ዘመን ረስተውት ኑሯቸውን ብቻ ነበር የሚኖሩት። በቤተ መቅደሱ የራሳቸውን ኑሮ ያመቻቹ ነበረ። መነገጃ አድርገውት ነበር። መስዋዕቱን እየሸጡ ቤታቸውን ሰሩ። በጣም የሚያሳዝን ዘመን ነው የነበረው። ዮሐንስ የተነሳው ታዲያ በዚያ ዘመን ነው። ኢየሱስ ክርስቶስ ገርፎ እስኪያባራቸው ድረስ ማንም አልተናገራቸውም። ህዝቡ ዝም አሉ። ኢየሱስ ክርስቶስ በዚህ ዕለት ታዲያ መጥቶ ቤተ ይሰብ ጸሎት ይሰማ ያላቸው አይደል የሚለው? በዚህ ሰዓት ሌሊቱ ሙሉ ሊቃውንቱ ሲዘምሩት ያደሩት ይህንን ነበር። በዋ ኢየሱስ ምኩራብ አይሁድ ወመሐረ ቃል ሃይማኖት እያሉ ገሰጾሙ የሃይማኖትን ቃል ያስተምራቸው ዘንድ ጌታችን ኢየሱስ ክርስቶስ ወደ ምኩራብ ገባ ነው የሚለው። የማይረባውን የማይጠቅመውን ነገር ከዚያ አውጡ፣ አሰስሉ ዘንድ ታውጹም ዜና ያላቸው ይህን ከዚያ አውጡ፣ ይሄ አይጠቅምም ብሎ የማይጠቅመውን አስወጥቶ አባረረባቸው ነው የሚለው። የማይጠቅመውን ነገር ሁሉ ከኛ ያረቅልን ዘንድ እግዚአብሔር ቅዱስ ፈቃዱ ይሆንልን። አሁን በዚህ ዓለም የማይጠቅም ብዙ ነገር አለ አይደል? እንደው ቤታችን ውስጥ የጎለትነው ስንት ነገር አለ አይደል? አሁን በልባችሁ ያሰባችኋት ማትጠቅም ሐሳብ የለችም። በእውነት ተዋት፣ ግድ የላችሁም። ከእግዚአብሔር ጋር የማታገናኛችሁ ከሆነ ሌሊት እንቅልፍ ለምን ታሳጣችኋለች? ያቺ ክፉ ሐሳብ ሌሊት በእንቅልፋችሁ መሃል እየመጣች የምትረብሻችሁ የምትታወሳችሁ ያቺ ክፉ ምኞት ያቺ ክፉ ሐሳብ ብትተዋት ምን አለ ወገኖቼ? የማትጠቅም እንደሆነች እያወቃችሁ ፍሬውን የማትበሉትን ዛፍ ፍሬው ተንዠርግጎ ብታዩት ምን ጥቅም አለው? ትጠቀሙበታላችሁ? እንኳን አለ ምናልባትም እንቧይ ሊመስል ይችላል። እንቧይ ታውቃላችሁ አይደል? የእንቧይ ፍሬና የእንኮይ ፍሬ ተመሳሳይ ነው። ግን እንቧይ ምንም እንኳን ፍሬው ያማረ ቢሆንም እንኮይ ቢመስልም ይበላል? አይበላም። ምን ያደርጋል? የእንቧይ ፍሬ መሆኑ እኮ ነው። ካላታደርጉት ይናዳል፣ አትመገቡት ይመራል። ምን ታደርጉታላችሁ? አሁን እቺ ያሰባችኋት ክፉ ሐሳብ ፍሬ ብታፈራ ምን ትጠቀማላችሁ? በእውነት
በወንድሞቻችሁ በእህቶቻችሁ ላይ የመከራችኋት ምክር ፍሬ አፍርታ ወንድሞቻችሁ እህቶቻችሁ እናንተ እንዳሰባችሁት ቢሆኑላችሁ ምን ትጠቀማላችሁ? በእውነት አገር ጥለው ቢሰደዱላችሁ መከራ ወርዶባችሁ ቢሰቃዩላችሁ ምንድን ነው የምትጠቀሙት ጥቅምና? እስኪ ንገሩኝ። በእውነት ሹመታቸውን ትሾሙታላችሁ? ደሞዛቸውን ትጨመሩታላችሁ? ሚስቶቻቸውን ታገቧቸዋላችሁ? ኑሯቸውን ቤታቸውን ተወርሱታላችሁ? ምንድን ነው የምትጠቀሙት? በእውነት ከእግዚአብሔርም ጋር የማታገናኛችሁ ክፉ ሐሳብ በእናንተ ዘንድ አለች ወገኖቼ። ከእግዚአብሔር የምትለይ ክፉ ምኞት በሁላችንም ዘንድ ክፉ አንደበት አለች በእኛ ዘንድ ልትወገድ የሚገባት። እግዚአብሔር ከመቅደስ ያውጡ እያለ ነው ዛሬ። የእግዚአብሔር መቅደስ ማለት እናንተ ናችሁ ክርስቲያኖች። ሰውነታችሁ ነው መቅደሱ። በእግዚአብሔር መቅደስ በር ላይ ያለችው አንደበታችሁ ማትጠቅም መራራ ናት። ሰው ሰምቷት የማይደሰትባት መራራ አንደበት አለች። አንቺ ደግሞ በጎ ንግግር አይወጣልሽም የምትባል ሴት አለች አይደል? ምላሷ መራራ፣ ምላሷ ቢላዋ ቆርጦ የሚጥል ሆኖ እኮ ነው። ኮሶ መጠጣት ይሻላል እኮ ከአንዳንድ ሰው ንግግር። ኮሶንማ ቢጠጡት በሽታ ያስታግሳል አይደል? ያሽራል። ክፉ ንግግርንስ ቢሰሙት ኮሶ ቢጠጡት አፍ ብቻ ነው የሚመረው፣ ሆድ ውስጥ ገብቶ አንጀት አይበጥስም። ክፉ ንግግር ግን አንጀት ይበጥሳል። ማን ይከብዳል? እስኪ ንገሩኝ። ታዲያ ይሄን ከመቅደሱ ማራቅ የለብንም? የእግዚአብሔርን መቅደስ እንዳበላሻችሁ ታውቃላችሁ ክርስቲያኖች። በመቅደሱ ላይ እንደቀለዳችሁ ታውቃላችሁ። መቅደስ ምላችሁ ይህን እኛ በእጃችን የሰራነውን ከእንጨትና ከድንጋይ ያጠራቀምነውን መቅደስ አይደለም። እግዚአብሔር በገዛ እጆቹ የሰራውን መቅደስ ነው ምላችሁ። እግዚአብሔር በመዳፉ ያበጀውን መቅደስ ነው ምላችሁ። የደከመበትን መቅደስ አበላሽተናል፣ አራክሰነዋል። እሱን ነው ምላችሁ። ከሱ ሊወጣ የሚገባው ነገር አለ። አሰስሉ ዘንተ ያለው ይህን ከዚህ አውጡ እያለ እየገሰጸን ነው ዛሬ። ይህን ከዚህ አውጡ፣ መቅደሱን እናስጊጠው ወገኖች። እግዚአብሔር ምድራችንን ያስጊጥልን ዘንድ፣ መቅደሱን እናሳምረው፣ ኑሯችንን ያሳምር ዘንድ፣ መቅደሱን እንጥረገው፣ እግዚአብሔር መከራችንን ይጠርግልን ዘንድ፣ መቅደሱን እንመልሰው፣ እግዚአብሔር መዓቱን መቅሰፍቱን ይመልስልን ዘንድ። ታመናል እኮ ተሰቃይተናል እኮ መከራ በዝቶብናል እኮ ወገኖቼ። መቅደሱን በማበላሸታችን በማርከሳችን ምክንያት እግዚአብሔር ስለተቀየመን በደል ርኩሰት በዝቶ ከዚህ የተነሳ እኮ ነው። ስለዚህም ወገኖቼ ከዚያ አውጡ የሚልበት ዘመን ላይ ዮሐንስ መጥምቅ ተነስቶ ንስሐ ግቡ አለ። ጌታ አስቀድሞ መንገድ ጠራጊ ያዘጋጃል። መንገዱን የሚያሳይ ሰው ይልካል። ንስሐ እንዲገቡ ነው። ለወታደሮቹ የሚገርማችሁ ወታደሮቹ መጥተው ንስሐ ገቡ። ቀራጮቹም መጥተው ንስሐ ገቡ። ካህናቱ ግን እምቢ አለው። ካህን ሲያምጽ አይድረስባችሁ፣ መነኩሴ ሲያምጽ አይድረስባችሁ። ዛሬም እንደዛ ይሆን እንዴ? ማን ነው ንስሐ የማይገባው? ማን ነው ንስሐ የሌለው? ንስሐ አባት የሌለው ማን ነው? አልመለስ ያለው ያው በሁሉም አለ። ምዕመናን እናንተ ኋላ ትሄዳላችሁ፣ እነሱ ናቸው አብረው የሚቆዩ ደግሞ። ስለዚህ ክፉ ብናገር ጥሩ አይደለም አይደል? አዎ እንዴ ማህራይም በልቼ በስነ ስርዓት ተሰናብቼ እንዳልሄድ። እንደው ባጭሩ ግን እንደው ለቀልድ ነው እንጂ እንደዚህ ያልኳችሁ ወገኖቼ፣ በዛ ዘመን ንስሐ ያልገቡም ካህናቱ ናቸው። እናውቃለን የሚሉት የበለጠ ወደ እግዚአብሔር ቅርብ የነበሩት ሳይመጡ ቀሩ። ሕግ አዋቂ የነበሩት እነዚህ ወታደሮቹ ቀራጮቹ ግን ድንጉጾች ናቸው። መጡና ንስሐ ገቡ ይላል። በእነሱ ምክንያት እግዚአብሔር በሕዝቡ መካከል እየገባ አስተማረ። እነሱ እኮ ናቸው ወደ ክርስቶስን የጠሩት። እነዚያ ቀራጮች ወታደሮች ንስሐ ሲገቡ አየና ክርስቶስ መጣ። ክርስቶስ እኮ ወደ ዓለም የሚመጣው ምን ሲሆን እንደሆነ ታውቃላችሁ? ንስሐ የሚገባ ሰው ሲያይ እኮ ነው። እግዚአብሔር ወደ ከተማ የሚገባው ምን ሲሆን እንደሆነ ታውቃላችሁ? ንስሐ የሚገቡ ሰዎች ሲበዙ ያየ እንደሆነ ነው። ንስሐ የሚገባ ሰው ከሌለ እግዚአብሔር ወደ ዓለም አይመጣም። ምን ያደርግ ይመጣል? ንስሐ የሚገባ ሰው እግዚአብሔርን እንደሚያራራው ታውቃላችሁ? በዚህ በሰሎሞን መኃልየ ላይ ሚጢ አይንተኪ ማንጻሬ ስምህም አንቱ አፍርሃን ይላል።
አይኖችን መልሽ እነሱ አስፈርተውኛልና ይላል። እና ሊቃውንቱ ሲተረጉሙት ምን ይላሉ? ሚጢ አይንተኪ የተባለችው ንስሐ የምትገባ ነፍስ ናት ይላል። እነሱ አስፈርተውኛልና ይላል። ንስሐ የምትገባን ነፍስ አይኖች እግዚአብሔር ይፈራል። የፍቅር አይን ነዋ። አንድ ጎረምሳ የወደዳትን ሴት ትክ ብሎ ማየት አይችልም ይባላል። እውነት ነው? እውነት ነው? ወንዶች እውነት ነው? አዎ ቅልስልስ ነው። በእርግጥ ቅልስልስ ነው። ደርሶብሃል እንዳትሉኝ አደራ። ለማንኛውም ግን ያው በግጥሞችም ብዙ እንሰማለን እንደዚህ አይነት ነገርና አንገቱን ይሰብራል። እግዚአብሔርም ቤተክርስቲያንን ሲወዳት እንደዛ ነው። ትክ ብሎ እንኳን ማየት እስኪ ሚጢ አይኖችን መልሽ ነው የሚላት። ንስሐ የሚገባ ሰው እግዚአብሔር ይወዳል ወገኖቼ። ኃጢአት የሚሰራ አላልኳችሁም፣ በኃጢአት ጸንቶ የሚኖር አላልኳችሁም። ወተጎናድዮ በውስተ ጌጋይ ደዌ ጽኑ ይላል ቅዱስ ቄርሎስ። በተረፈ ቄርሎስ ላይ በኃጢአት ውስጥ መዘግየት ከባድ በሽታን ያመጣል። ያበጽ እስከ ለሞት ነው የሚለው። እንደው ወተጎናድዮስ ያበጽ እስከ ለሞት ነው፣ እስከ ሞት ድረስ ያደርሳል ይላል። በኃጢአት መዘግየት ሞትን ያስከትላል። ሞቱን የሚጠብቅ እኮ በኃጢአት የዘገየ በጣም ብዙ ሰው ነው ያለው። በኃጢአት ለምን ትዘገያላችሁ እያለ ነው እግዚአብሔር የሚያራራን። እና እነዚያ ሰዎች ንስሐ ሲገቡ አይቶ ነው እግዚአብሔር ተጠመቀና ወዲያውኑ ማስተማር ጀመረ ማለት ነው። ስራውን አገልግሎት ኃጥአንን መፈለግ ጀመረ። በየስርቻው የወደቁትና አጋንንት የሚጫወቱባቸውን ኃጥአን እየፈለገ ይመራቸው ጀመረ። ዮሐንስን የላከውም ለዚህ ነበር አስቀድሞ። ለዚህ ነው ዝንቱ ውእቱ ማኅቶት ዘያሐቶ ያበር ያለው። አንትሙሰ ፈቀድክሙ ትትፈስሑ በብርሃኑ ያለው። እናንተ በብርሃኑ ደስ ሊላችሁ ተመኛችሁ፣ እሱም የሚነድና የሚያበራ መብራት ነበር አለው። በእርግጥም ለሕዝቡ መብራት ነበር። ካህናቱ ለሕዝቡ መብራት ሊሆኑ ይገባቸዋል። ያውም እየነደዱ እስከ መንደድ ድረስ የሚያደርስ መከራ እንኳን ቢገጥማቸው መብራት ሊሆኑ ይገባቸዋል። በእውነት ሕዝቡ በጨለማ ሲሄድ አያሳዝንም እንዴ? የሚያበራለት ካህን አጥቶ፣ አብነት የሚሆነው ካህን የሚያደርገው ሰባኪ አጥቶ ካህኑ ሕዝቡ ሲጎዳ ማየት አያሳዝንም? ካህኑም ሸንጎኛ ሆኖ ፍርድ ቤት ለፍርድ ቤት የሚሟገት ሙግተኛ ሆኖ ድንበር የሚገፋ አስቸጋሪ ሆኖ ገንዘብ ካልሰጡት በስተቀር ቀኖና መስጠት የማይፈልግ የማይችል ሆኖ ድሃ የማይወድ የሀብታም ቤት ጸበል ይረጭ እንጂ እያለ በየሳምንቱ ሲመላለስ እድሆች ቤት አንድ ቀን እንኳን ዘወር ብሎ የማያውቅ ሆኖ ካስቸገ ምን ነው ብሷቸዋል መሰል ገጥሟቸዋል እንዴ? አይ እውነት ነው ይሄ። እንዲህ ከሆነ ካህን ምዕመናንን ማን ያድናቸው? በእውነት ጌታ በዮሴፍ ቤት የተወለደው በምድር በዚያ ዘመን ዮሴፍ ባለጠጋ ስለነበር ነው እንዴ? እንጨት ጠራቢ እኮ ነው። ያውም ናዝሬት ድረስ ተሰዶ ሄዶ ይኖር የነበረ በርስቱ እንኳን መኖር ያልቻለ ምናምን ትሄድ አይደል እንዴ? በድሃው ቤት ነው ያደረው። እግዚአብሔርን የምታገኙት ካህናት ድሆችን ስታገለግሉ ነው። የተጎዱትን ስትፈልጉ ነው። ከተጎዱት ጋር እግዚአብሔርን በእርግጥ ታገኙታላችሁ፣ ከባለጠጎች ጋር አይደለም። ይሄ ማለት ባለጠጋን እግዚአብሔር አይወደውም እያልኳችሁ አይደለም። በትክክል የሚኖር ባለጸጋ ከሆነ እግዚአብሔር ማቴዎስን ባለጠጋውን ሐዋርያ አድርጎት የለ እንዴ? እግዚአብሔር ዘኬዎስ ቤትስ ተገኝቶ የለ እንዴ? ግን እግዚአብሔር ዘኬዎስ ቤት ተገኝቶ ስራ እንደሰራ ሁሉ ልጇ የሞተባትን ያችን ምስኪን መበለትን ተገኝቶ ደግሞ ልጇን አስነስቶላታል። ተመልከቱ፣ ዘኬዎስ ቤት ብቻ አይደለም የተገኘው ለማለት። ስለዚህ ወገኖች አብነት የሚሆኑን ካህናት ደግሞ አሉ። እናንተም አታዩም። ብዙ ጊዜ አንድ ካህን ካጠፋ በቃ አለቀ። ሁሉም ካህናት ጭፍጭፍ ነው የምታደርጉ። በቃ እናንተ በቃ ምን ቄስ አለ አሁንማ ይላል። በቃ ደርሱ ምን ምዕመን አለ ብንልስ እኛ በእውነት አይሰድም? እንደዛም እኮ ያስብላል እንዴ? እውነት በጣም ብዙ ካህናት ሌሊትና ቀን ከአገልግሎት የማያርፉ የዘረጉትን የማያጥፉ ካህናት እንዳሉ ግን ማወቅ አለባችሁ። ሌሊትና ቀን ስለእናንተ የሚጸልዩ ካህናት እንዳሉ ማወቅ አለባችሁ። እንዲህማ ልትሉ አይገባም። ምክንያቱም 24 ሰዓት የሚያገለግሉ የሚጸልዩ ካህናት ስላሉ፣ ዓመቱን ሙሉ የሚጾሙ ካህናት እንዳሉ ታውቃላችሁ። ምናልባት ልጆቻችንን ኃጢአት ገጥሟቸው ንስሐ መግባት ጊዜ አጥሯቸው
ቀርተው ይሆናል ብለው ስለናንተ ቀኖና በየዓመቱ ሙሉ ቀኖና ውስጥ ያሉ ካህናትና መነኮሳት እንዳሉ አታውቁ? እናንተ ምን ታደርጉ? እናንተም የምትገኙ ሻይ ቤት ነው። ሻይ ቤት የምታገኙትን ትወርዱበታላችሁ። እናንተ ያላችሁበት ድረስ ስለመጣ እናንተም ቤተ እግዚአብሔር ነው። በቤተ እግዚአብሔር ደግሞ ልዩ ካህናትን ታገኛላችሁ። በገዳምም ልክ እንደዚያው ቆሮንጮ ለብሰው ዮሐንስን መስለው ስጋቸው ካጥንታቸው ጋር ተጣብቆ የሚያገለግሉ መነኮሳት አሉ። እነሱን ታያላችሁ። አንደበታቸው በትዕግስት ከመለጎሙ የተነሳ ድምፅ ያላቸው እንኳን የማይመስሉ እስከ ሰውነታቸው ቅለት የተነሳ ምድሩን ሲረግጡት ምድራቸው የረገጡት መሬት ዳና የማያሰማ ኮቴያቸው የማይሰማ ብዙ ቅዱሳን መነኮሳት ኢትዮጵያ ቤተክርስቲያን አላት። እነዚያን አይታችሁ መጽናናት አብነት ማድረግ ይገባችኋል። አብነት ማድረግ ይገባል። ጸሎቱንስ ቢያስረዝሙት እውነት ለመናገር ታግሶ የሚቆይ ምእመን አለ? ስብከት የሚረዝምበት የ20 ደቂቃ ጸሎት የሚረዝምበት ምእመን አይደል ያለው? እንደዛም በሁላችንም ዘንድ ነው መጉደል የታየው። ስለዚህ በዮሐንስ እንዳየ ነው። ዮሐንስ እንዲህ ሆኖ ጠፍር ታጥቆ ያገለገለውን አምላካችን ኢየሱስ ክርስቶስን ለማገልገል ሁላችንም አምነን መቅረብ ይኖርብናል። ያውም መብራት እስክንሆን ድረስ የሚነድ መብራት እስክንባል ድረስ በሰው ፊት ስራችን ሊያበራ ይገባል። ያውም ሰዎች በእኛ ደስ ይላቸው ዘንድ፣ ሰዎች ይደሰቱ ዘንድ፣ እየታመምን የምንፈውሳቸው እየተራብን የምንመግባቸው ሰዎች መኖር አለባቸው ማለት ነው። የምንራብላቸው የምንታመምላቸው ምእመናን ሊኖሩ ይገባል። እንዲህ ሆነን ነው የምናገለግላት ማለት ነው ቤተክርስቲያንን። ዮሐንስ እንደዛ ነው ያገለገለው። እንዲህ ሆኖም ሲያገለግል ግን በመጨረሻ በሄሮድስና በሄሮድያዳ ምክንያት የገጠመውን ታውቃላችሁ። ሄሮድስ ትልቁ 6 ልጆች ነው ያሉት። ከ6ቱ ልጆች አንዱ ነው ይሄ ሄሮድስ አንቲጳስ ይባላል። ሄሮድስ ፊልጶስ ወይ ትልቁ ሄሮድስ ከሞተ በኋላ መንግስቱን እኒህ ልጆቹ ናቸው የተከፋፈሉት። እና አርኬላውስ በይሁዳ ነግሰዋል። ይሄ ደግሞ በገሊላ የነገሰ ሄሮድስ ነው። ይሄ እንግዲህ የወንድሙን ፊልጶስ ደግሞ በጥራኮኒዶስ በምትባል ቦታ የነገሰ ሌላ ሄሮድስ ነው። እና የወንድሙን ሚስት ቀምቶ ነው ይኖር የነበረው። በዚህ ምክንያት ነው ዮሐንስ የገሰጸው። እውነት የማትወድ ዓለም ውስጥ እውነት መናገር እኮ ስቃይ ነው አይደል? አሁን እውነት እንደመናገር ስቃይ አለ በዚህ ዘመን። እኛን ራሱ እኮ ስንናገረው ያመናል። የሚሰሙትንም ሰዎች ያማቸዋል፣ ያስቀይማቸዋል። እውነት በመናገራችሁ የምታስቀይሙትን ያህል ሰው በሌላ ነገር ልታስቀይሙት አትችሉም። ምክንያቱም ሰው መስማት የሚፈልገው እውነትን አይደለም። ለዚህ ነው ተቋማቱ ሁሉ ሪፖርታቸው ምንድን ነው? እኔ አላልኩም። እንደዚያ ቤተ ክህነቱም እየሞካከረው ነው። በቃ ሊቀ ጳጳሱን ማስደሰት ነው የሚፈልግ አለቃው፣ ወይም አለቃውን ማስደሰት ነው የሚፈልግ ሁሉም እንጂ ሰርቶ ቤተ ክርስቲያኒቱን መለወጥ ወይም ለድሆች ተስፋ እንድትሆን ማድረግ አይደለም የሚፈልገው። ስለዚህ ምን ይሆናል? ስላልሰራን ውሸት እንጨምርበታለን ማለት ነው፣ እንቀላቅልበታለን። ስለማንሰራ ነው። የማይሰራ ሰው መዋሸቱ አይቀርም። እና እውነቱን ተናገረ፣ ንጉሱም ንግስቲቱም ጣሉት። በመጨረሻ የሆነውን ያው ታሪኩን ታውቁታላችሁ። ሄሮድስ ዮሐንስን እንዲገልላት ሄሮድያዳ ጠየቀችው። የሆነውም እሱ ነው፣ ገሎታል። በኋላ ግን ዮሐንስ አፈወርቅም እንዳስተማረው የማቴዎስ ወንጌል ሲተረጉም እንደነገረን ሄሮድስ ከገደለው በኋላ የዮሐንስን አንገት ወስዳ ሄሮድያዳ ልትዳስሰው እጇን ዘርግት ስታደርግ ጸጉሩ ተዘረጋ፣ እንዲሁም ክንፍ አበቀለችና ራሱ በራ ሄደች ነው የሚለው። ለ15 ዓመት ወንጌልን ሰብካለች። እግዚአብሔር ምን ይሳነዋል? በአጥንት ላይ ሕይወትን የሚዘራ አምላክ አይደል? በዚህ በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 1 ላይ ስንመለከት አጥንቶች እንዲሰበሰቡ አዋጅ ንገር ይለዋል ሕዝቅኤልን። እና አጥንቶች ሁሉ ተሰበሰቡ ይላል። እግዚአብሔር ምን ይላል? እወድ ውስተ አፎሙ እስትንፋሰ ይላል ወያሐዩ፣ በአፋቸውም ላይ እስትንፋስን እጨምራለሁ ሕያዋን ይሆናሉ ይላል። እግዚአብሔር እፍ አለባቸው፣ አጥንቶች ተነሱ ይላል፣ ሕያዋን ሆኑ፣ አመሰገኑት ይላል። በዮሐንስ የሚሆነው ነገር ልክ እንደዚያ ነው። ዮሐንስን ራሱ ከተቆረጠች በኋላ ተነስቶ እንደገና ንስሐ ግቡ እያለ እንዲሰብክ
ፈቀደለት ማለት ነው። ለ15 ዓመት ወንጌልን ሰብካ በዛሬው ዕለት እንግዲህ ያረፈችበትና ያች ራሱ ደግሞ ተቀብራ የማይሆን ቦታ ላይ ተቀብራ ነጋዴዎቹ ናቸው ያገኟት ይላል። አገኟትና ወስደው ለካህናቱ ወይም ለሊቀ ጳጳሱ ሰጡት ነው የሚለው። የዛሬው የሰኔ 30 የመስከረም ማን ነው የካቲት 30 ስንክሳራችን እንደሚነግረን ማለት ነው። በቤተ ክርስቲያን ታሪክ የሚተረከው እውነት ይሄ ነው። የእግዚአብሔር ቤተሰቦች ዮሐንስ መጥምቅ እንግዲህ በሕይወት ዘመኑ ሁሉ እግዚአብሔርን አገልግሎ አረፈ። ወደ እግዚአብሔር እስኪጠራ ድረስ ይጨነቅ የነበረው እግዚአብሔርን ለማገልገል። ወደ ከተማ የሚወጣው ለስብከት ነው። አንድ ካህን ወደ ከተማ የሚወጣው ለምንድን ነው? የታመመ ሊጠይቅ፣ ኃጢአት የሰራች ነፍስ ብትኖር እሷን ለመፈለግ ይወጣል። ወንጌል ለመስበክ ይሄዳል ማለት ነው። ሌላ ዓላማ የለውም። ዓላማችን ሁሉ ወንጌልን መስበክ ሊሆን ይገባል። ዓላማችን ሁሉ እግዚአብሔርን ማስደሰት ሊሆን ይገባል። ተመልከቱት፣ በምድረ በዳ ሳለም እግዚአብሔርን አልበደልም። በከተማም ከመጣ በኋላ እግዚአብሔርን አልበደልም። በከተማ ከመጣ በኋላ በምድረ በዳ ይኖር ከነበረው ኑሮ የበለጠ አሻሽሎ ለመኖርም አልሞከርም። ይልቁንም ሕዝቡ ይድኑ ዘንድ ምን አደረገ? አንሳ አጠምቀክሙ በማይ ለንስሐ አለ። ዋናውን እስኪያጠምቅ ድረስ ሕዝቡን ያጠምቅ ነበር። ዋናውን ያልኳችሁ ክርስቶስን ነው። ኃጢአት የሌለበትን እስኪያጠምቅ ድረስ ኃጢአተኞችን አጠበቀ። ኃጢአት የሌለበት ተጠማቂ ያልኳችሁ ኢየሱስ ክርስቶስ ነው። እሱን እስኪያጠምቅ ድረስ በምድረ በዳ ዮሐንስ እያጠመቀ መጣ። ለሕዝቡ መድኃኒት ይሆን ዘንድ እግዚአብሔርን ደስ ያሰኝ ዘንድ ይህንን ከማድረግ በቀር ቦታ ቢቀይርም እንኳን ስራውን ግን አልቀየረም። ወገኖቼ ስልጣን ስትቀይሩ ለምንድን ነው ጠባያችሁ የሚቀየረው? ሀብት ስትቀይሩ፣ መኖሪያ ቤት ስትቀይሩ አካሄዳችሁ የሚቀየረው ለምንድን ነው? ኧረ ጫማ ስትቀይሩ እንደው ለምን እዚያ ድረስ ይሄዳለሁ? የቤቱን ውስጥ ተውት፣ ሱስ የወንድነት ነው ይሁን፣ እንደው ግድ የለም ቤት ሰርቶ መኩራትስ ያለ ነው። ጫማ ቀይሮ ልብስ ቀይሮ የሚኮራ ሰው አለ። በእኛም በካህናቱ እንደው ትልቅ ካቴድራል ላይ ከገባ አለቀ በቃ። ገጠር ደብር ላይ ያለውን ይንቀዋል። አብሮት የተማረም አይመስለው። በምዕመናኑም ዘንድ ያለ ወገኖቼ ነው ምድራዊ ኑሯችሁ ስለተለወጠ ሰማያዊውን ጸጋ ሁሉ የወረሳችሁ ነው እንደሚመስላችሁ። ምድርን መላዋን ብትወርሱም እኮ የእግዚአብሔር መንግስት ካልተሰጠቻችሁና ካልተገባቻችሁ የማትጠቅሙ እንደሆናችሁ ማወቅ አለባችሁ። የቆማችሁ በድኖች እኮ ናችሁ፣ ሌላ ነገር እንዳይመስላችሁ። አልፋችሁ ስትሄዱ መንገድ ላይ እንቅፋት መቷችሁም እኮ ልትሞቱ ትችላላችሁ። የወረሳችኋት ዓለም ለማን ትሆናለች? አንድ ባለጸጋ አለ በወንጌል በጣም የሚያሳዝነኝ በሉቃስ 12 ላይ ለመኑን ከይከውን ዝንቱ ሁሉ ዘአስተጋባይከ ይለዋል። ይመጣና በራእይ ይህ የሰበሰብከው ሁሉ ለማን ይሆናል? በዛቲ ሌሊት ይወስድዋ ለነፍስከ፣ በዚች ሌሊት ነፍስን መላእክት ይወስዷታል። ይህ የሰበሰብከውን ሁሉ ለማን ታደርገው ይለዋል። እንዲህ እኮ ልንባል የምንችልበት ቅጽበት በጣም ትንሽ ናት ወገኖች። እግዚአብሔርን አገልግላችሁ ለመሞት ሞክሩ። በጣም የሚገርመኝ ቃል ምን እንደሆነ ታውቃላችሁ? በዚህ በዳዊት ታሪክ ላይ በሐዋርያት ሥራ ምዕራፍ 13 ላይ በሕይወት ዘመኑ ሁሉ በፍጹም ሐሳቡ እግዚአብሔርን አገልግሎ ሞተ ይላል። ማንን አገልግሎ ሞተ? ማን? ዳዊት። እግዚአብሔርን አገልግሎ ሞተ። አቤት እንዴት ደስ ይላል! አሁን እግዚአብሔርን አገልግለን ብንሞት እንዴት ደስ ይል ነበር። ሰው እኮ ራሱን እንኳን ለማገልገል ያልታደለ እኮ በጣም ብዙ ሰው ነው ያለው። ራሱን እየበደለ የሚኖር ከጽድቅ ውጭ ወጥቶ የሚኖር ሰው ራሱን እየጠቀመ ነው። እየሰረቀ የሚሰበስብ ሰው በራሱ ላይ የእሳት ፍምን እየከመረ አይደል እንዴ? በባልንጀሮቹ ላይ በቀልን የሚያስብ ሰው በራሱ ላይ ኃጢአትን በደልን መርገምን እያከማች አይደል እንዴ? እግዚአብሔር እንዲህ አይነቶቹን ይበቀላላ። እግዚአብሔር በእንደዚህ አይነቶቹ ላይ ይፈርዳላ። ስለዚህ ወገኖቼ እግዚአብሔርን አገልግለን ለመሞት ሁላችንንም የበቃን ያደርገን ዘንድ መጸለይ ይኖርብናል። ሁላችንም እግዚአብሔርን አገልግለን ለመሞት የበቃን ያድርገን። ዮሐንስ እግዚአብሔርን አገልግሎ ሞተ። በመጨረሻም ራሱ ኢየሱስ ክርስቶስ ስለ ዮሐንስ መሰከረ። አየው፣ ታሪኩ እንኳን ተቀብሮ አልቀረም እኮ ራሱ ክርስቶስ መሰከረለት። ዝንቱ ውእቱ ማኅቶታለሁ፣ ስለኔ መሰከረ ብሎ መሰከረለት እኮ ተነገረለት። ስራችሁ ሕያው ይሆን ዘንድ ወገኖች እማትሞቱ መሆን ከፈለጋችሁ እግዚአብሔርን አገልግሉ። እግዚአብሔርን አገልግሉ። እግዚአብሔር ይሞታል? አይሞትም አይደል? በሚሞተው ሰውነታችን የማይሞተውን አምላክ ብናገለግል
በእርሱ ዘንድ ሕያዋን ሆነን እንኖራለን። እግዚአብሔር ይስጥልኝ።